ጸጉራችን የማሳደግ ቻሌንጅ ዲሴምበር 14 ወይም የሚቀጥለው ወር ግማሽ አካባቢ እንጀምራለን እና ይሄንን ስናደርግ ማለት ነው ሁሉም ሰው የሚያደርጋቸው ስቴፖች አሉ። ሁሉም ሰው ይሄን ቻሌንጅ የሚካተት ማለት ነው 5 ስቴፖች ያደርጋል። ግን ምን አይነት ነገሮች ተጠቅሞ ያደርጋል የሚለው እንደ ሰው እንደናንተ የጸጉራችሁ ፍላጎት ይለያያል። ያ ማለት ምንድነው? ሁሉም ሰው ፕሪፕ ያደርጋል፣ ሁሉም ሰው ሻምፖ ያደርጋል፣ ይታጠባል። ከዛ ሁሉም ሰው ዲፕ ኮንዲሽን ያደርጋል። ሁሉም ሰው ቀጥሎ ምን ያደርጋል? ይታጠባል፣ ያጸዳል፣ ከዛ ሞይስቸራይዝ ያደርገዋል፣ ከዛ ፕሮቴክት ያደርገዋል ጸጉሩን። እነዚህን ስቴፖች ተከትለን እናደርጋለን። ግን ሻምፖ አልጠቀምም፣ አልወድም፣ ጸጉሬም አይወድም ምናምን የሚል ሰው ይኖራል። ስለዚህ የምርጫውን ያደርጋል ማለት ነው። እኔ በእኔ በኩል ሁሉም ሰው በሻምፖ መታጠብ አለበት ብዬ ማምነው ሻምፖ ነው የሚያጸዳው። እኔም ሻምፖ ነው የምጠቀመው። እኔ የምጠቀመው ምርት አሳያችኋለሁ። ሶ ለዚህ ነገር ዝግጁ መሆናችሁን አረጋግጡ። ሌላው ደግሞ በዚህ ቻሌንጅ ምንድነው ማግኘት የምትፈልጉት? ጸጉራችሁ ምኑ የትኛው ክፍል እንዲሻሻልላችሁ ነው የምትፈልጉት? እኔ ይህን ቻሌንጅ ለ6 ወር እንዲቆይ አስቤያለሁ። ግን በየ2 ወሩ ቼክ እንደራረጋለን። ምን አገኘንበት፣ እንዴት ነው የከበደ ነገር ካለ ምናምን እናወራበታለን። ስለዚህ ለዚህ 8 ሳምንት ለ2 ወር የሚሆን ምንድነው ማስተካከል የምትፈልጉት እሱ ነገር ላይ ትኩረት አድርጉ። ለምሳሌ ጸጉራችሁ ጫፉ እየደረቀ የሚያስቸግራችሁ ከሆነ፣ አይቆመቱም ማሻል ነው የምፈልገው የምትሉ ከሆነ፣ ብዛቱ ላይ መስራት ነው የምፈልገው የምትሉ ከሆነ፣ ያሳክከኛል እሱ ቢጸዳልኝ ምናምን የምትሉ ከሆነ እነዚህ ነገሮች ለይታችሁ አስቀምጡና ከዛ በኋላ እነዚህ ነው ሁሉ 5 ስቴፖች አልኳችሁ የመጀመሪያዎቹ ተጠቅማችሁ እንዴት እንደምታሻሽሉት ከዛ በኋላ ታስተካክሉታላችሁ ማለት ነው ከምነግራችሁ ነገር አንፃር። ግን ሁሉም ሰው እነዚህ 5 ስቴፕ ይከተላል። ስለዚህ እነዚህ ዝግጁ መሆናችሁን ቼክ አድርጉ። በቀጣይ ደግሞ ቤት ውስጥ የሚሰሩ ምን ነገሮች እናካታለን የሚለውን እነግራችኋለሁ።